ሰላም በዚህ ቪዲዮ ደግሞ የምንመለከተው በወርክ ኦርደራችን ኤስአርቪ 176 እና ኤስአርቪ 177 መሰረት ከውሚስ ዌብ አፕሊኬሽን ሳይድ ከወርክ ኦርደሩ ሳይድ እያየን ነበረ። ከሞባይል ቴክኒሻኖቻችን ሳይድ ደግሞ ያለውን እናያለን። ኦልሬዲ ቴክኒሻን አባይነ እንደ ሰርቬር ነበር የተጠቀምነው ከዚህ በፊት። አሁን ግን እንደ ቴክኒሻን ስለሆነ ሲንክ ያደርጋል ፎር ዘ ፈርስት ታይም ስለቀየር ነው ማለት ነው። ግን በኖርማል ጊዜ ቴክኒሻኖቻችን ሲንክ ነው የሚያደርጉት። ይገቡና ፎር ዘ ፈርስት ታይም ሲንክ ሲያደርጉ ይሄ ወርክ ኦርደር ይመጣላቸዋል ማለት ነው። የመጣላቸው ወርክ ኦርደር ትራንዛክሽኑ 100% ሰክሰስፉሊ ከሆነ በኋላ ይሄ ግሪን መሆን አለበት ዊዝ ራይት ማርክ። እንደምትመለከቱት ትራንዛክሽኑ ግሪን ዊዝ ራይት ማርክ ስለሆነ ባክ እናደርጋለን። አሁንም ከዚህ ወደዚህ ሪፍሬሽ እናደርገዋለን። እዛ እንከፍተዋለን። ስንከፍተው ወደ ቴክኒካል ወርክ ተቀይሯል። ቴክኒሻኖቻችንም ይሄን ከፍተው ዲቴል ማየት ይችላሉ። የተጻፈውን ኖት በኃላፊዎች ማየት ይችላሉ። ቴክኒካል ወርክ ማስገባት ይችላሉ። ከሱ በፊት ግን አሁን ከስቶር እቃ መጀመሪያ ማውጣት አለባቸው አይደለም። እዚህ ኤስአርቪ የሚለው ሴክሽን ቅድም ላይ በፊት ቪዲዮቻችን እናየዋለን። ደግመን ተመልሰን ያልነው አሁን ነው። ኤስአርቪ ጌት ዲቴል አባውት ስቶር ሪኩዌስት ኤስአርቪ ነው። ኤስአርቪ 176 እና ኤስአርቪ 177 ለዚህ ወርክ ኦርደር ሬዲ ነው ማለት ነው። ስለዚህ አባይነ የሊድ ቴክኒሻኑ እና ያኛውም ቴክኒሻን ይሄንን ቁጥር በመያዝ ወደ ሜን ስቶር መሄድ ይችላሉ፣ ወይም እቃውን ወደሚረከቡበት ስቶር ይሄዳሉ ማለት ነው። ለአሴት ማኔጅመንት ከዋና ስቶር ነው የሚወጣው እቃው ስላለን እነዚህን ቁጥሮች ኤስአርቪ 176 እና 177 ከየት መጡ? እዚህ ጋር ያው ኤስአርቪ 176 177 ለዲአሩ ዲማንድ ሪኩዌስቱ አቬለብል እንደሆነ ሪኩዌስት ቴክኒክ ሄዳችን በጠየቀ ጊዜ ክሬት የተደረገ ነው ኤስአርቪ 177። ኤስአርቪ 176 ደግሞ ከመጀመሪያውኑ ሁለቱ ማቴሪያሎቻችን ስቶር ስለነበሩ ማለት ነው። አሁን ቴክኒሻኖቻችን ወደ ደበበ ጋር ይሄዳሉ ማለት ነው። ደበበ በእነዚህ ሪኩዌስት ቁጥሮች ኢሹ ያደርግላቸዋል እነዚህን ማቴሪያሎች ማለት ነው። አሁን በደበበ እንገባለን። ደበበ ኦልሬዲ ኤስአርቪ 176 እና ኤስአርቪ 177 ከታስኮቹ ላይ ማግኘት ይችላል። ወይም ደግሞ ፋይናንስ ኦፕሬሽንስ ማቴሪያል ፕሮሰስ ስር ይሄዳል። ማቴሪያል ሪኩዌስት ስር ሄዶ ማቴሪያል ሪኩዌስት ሊስት ይነካል። እዚህ ጋር እንደምታዩት ኤስአርቪ 176 ኤስአርቪ 177 ይመጣለታል። አባይነ ታምሬ which ሊድ ቴክኒሻናችን ዋናው ቴክኒሻናችን ስም ነው የሚመጣው። እርጀንሲው ኖርማል ነው። ቀኑ ጁላይ 10 ነው። ሪኩዌስት ታይፑ ኢሹ እንዲደረግ የተፈለገ ነው። አንደኛው 176 ሁለት አይተሞችን በስሩ ይዟል። 177 አንድ አይተም። 176 ለምሳሌ እንክፈተው። ሪኩዌስቱን ያያል። ኦኬ አባይነ ሊድ ቴክኒሻኑ እዚህ ጋር መጥቷል ማለት ነው። ሐምሌ 3 ቀን ነው። ዲስክሪፕሽኑ ውሚስ ጀነሬት የሚያደርገው ነው። ወርክ ኦርደር 1989 ላይ የሚፈለግ አይተሞች ናቸው። ሁለቱ ቴክኒሻኖች ጎሳዬ አባይነህ እና አባይነህ ኃይሉ ነው። ሊዱ ግን አባይነህ ኃይሉ እንደሆነ እዚህ ጋር ያያል። ከነዚህ ከሁለቱ አንዱ ሲመጡ ነው የሚሰጣቸው ማለት ነው። ሶ እዚህ ጋርም ቤዚክ ኢንፎርሜሽን ስለሚሰጣቸው ማቴሪያሎች ማወቅ ይችላል። ስቶር ኃላፊያችን ማለት ነው። የአይተም ኮዳቸው አለ። የአይተም ስሞቹ ዲስክሪፕሽኖቹ የሚሰጣቸው አሉ። እዚህ ጋር ከነ ኳንቲቲያቸው ከሜን ስቶር ነው የሚወጡት። አቬለብል ኳንቲቲ ያሳየዋል። ዩኒት ፕራይሳቸውን ያሳየዋል። ቶታል ፕራይሳቸውን እያንዳንዳቸውን ቶታል በብርም ያሳየዋል ከታች። እዚህ አፕሩቭ የሚያደርግ ሰው ይሄ ከሜን ስቶር አሁን አዳማ ላይ እቃ ከሜን ስቶር ከመውጣቱ በፊት ኃላፊዎች አፕሩቭ ማድረግ አለባቸው። አንድ የሚመለከታቸው አንድ ዳይሬክተር አሉ። እሳቸው አፕሩቭ ካደረጉት በኋላ ደግሞ ሌላ የፕሮፐርቲ ማኔጀር ወይም የኤችአር ኃላፊ አፕሩቭ ማድረግ አለባቸው። እነሱ አፕሩቭ ሲያደርጉ ብቻ ነው
የስቶር ኃላፊው እቃ ከስቶር ኢሹ የሚያደርገው እንደዚህ አይነት ሴናሪዮ ሲሆን በኮንፊግሬሽን በሌላ ቪዲዮ የምታዩት ይሆናል። ለስቶሬጆች በተዘጋጀ ቪዲዮ አፕሩቭ ይደረጋል ማለት ነው። ሶ ደበበ ሳይሆን እነዚህ ኃላፊዎች አፕሩቭ ያደርጋሉ። በዚህ ቪዲዮ ግን ደበበንም ያንን ሮል ስለሰጠሁት ፈጠን ያለ ፕሮሰስ ለማሳየት አላማው የስቶር ኃላፊዎች ስልጠና ስላልሆነ ለደበበም ያንን ሮል የነዛን ኃላፊዎች ሮል ስለሰጠሁት ነው። ኖት ጻፈና ያ ኃላፊ አፕሩቭ አደረገው እንላል። ከዛ አሁን ላይ ደበበ አፕሩቭ ስቶር ኢሹ ማድረግ ይችላል። ማቴሪያሎቹን ኢሹ ማድረግ ይችላል። በ176 ስር በኤስአርቪ 176 ስር ስንት አይተሞች ነበሩ? ከመጀመሪያውንም 2 አይተሞች ቼክ ቫሉ 3/4 ኢንች እና ሲሚንቶ 3 ኩንታል። ስለዚህ እነዚህ ጋር ዲቴል መረጃ አለ። አሁን ኢሹ ያደርጋል። ከዛ ሰሚት ይላል። ኢሹ እንዳደረገላቸው ውሚስ ስቶር ኢሹ ቮቸር ክሬት ያደርግልናል ማለት ነው። ስቶር ኢሹ ቮቸር ክሬት የሚደረገውን ይህንን ራሱን የቻለ ኤቭሪቲንግ አለው። እቃዎቹ እዚህ ጋር አሉልን ከነ ኳንቲቲያቸው ከነ ብራቸው፣ ጆርናል ኢንትሪያቸው የሚነኩት ይነካሉ። እዚህ ጋር ፕሪፔርድ ባይ አፕሮቭድ ባይ ሪሲቭድ ባይ ይሄን ፕሪንት ተደርጎ የስቶር ኃላፊው እንዲሁም ደግሞ የቴክኒሻኑ እቃውን የወሰደው እንዲሁም ሌላ የሚመለከተው አካል ካለ ይጻፋል። ይሄ ራሱን በቻለ ቪዲዮ ስላለ ወደዛ አልገባ። ሶ ክሎዝ ይደረጋል። አሁን አንዱን ኤስአይቪ በዚህ አከናወነ ማለት ነው። 176ን አስተላልፈ ማለት ነው። ይህንን ሳይዙን ዝቅ ባደርገው 176ን እዚህ ጋር እንደምታዩት ክሎዝድ ሆነ ማለት ነው። እሺ እዚህ ጋር በደንብ እንድታዩት ይህንን ባደርገው ስታተሱን ታያላችሁ። ክሎዝድ ነው። 177 ገና ሰሚተር ነው። እሱንም ኢሹ ያድርግ ማለት ነው። ኢሹ የሚያደርገው እዚህ ጋር ነው። ስቶር ኃላፊው መጥቶ አሁን ደግሞ ከዲአር በፐርቼስ ተገዝታ የወጣችው 90 ተጠይቆ ነበር። 90 እቃ ነው የሚሰጠው ማለት ነው። 90 ኳንቲቲ ያለው እቺን እቃ ማለት ነው። ሪኩዌስት ያደርጋል። ስቶር ኢሹ ይጽፍና ሰሚት ይላል። ስቶር ኢሹ ቮቸራችን ይወጣል እንደተለመደው። ከዛ በኋላ ክሎዝ። አሁን ስቶር ኢሹ ሰክሰስፉሊ ተካሄደ ማለት ነው። ደበበ ለሁለቱም ስቶሮች ለሶስቱም ማቴሪያሎች ኢሹ አደረገ በሁለት ኤስአርቪዎች። አሁን ታሪኩ የቴክኒክ ኃላፊያችን ከቢሮ ቁጭ ብሎ እዚህ ጋር ሳይዙን ከፍ አንዴ ባደርገው መልካም ነው። ወርክ ኦርደሩ ላይ ተመልሶ ባይ ዘ ዌይ ከታስክ ላይም አክሰስ ማድረግ ይችላል። የቴክኒክ ሄድ ስለሆነ ማቴሪያል ሪኩዌስቶችን እዚህ ጋር አክሰስ ማድረግ ይችላል። ወርክ ኦርደሮችን እዚህ ጋር አክሰስ ማድረግ ይችላል። ከዚህ ቀጥታ መግባት ይችላል። 6980 ነው የኛ አይደለ? ይህን ቀጥታ ገብቶ ወደኛ መጓዝ። ኦኬ ይሄኛው ሌላ ነው፣ ይቅርታ። ወደ ራሳችን 6989 ነው የኛ። ስለዚህ እንምጣ። ስለዚህ እዚህ ሰርቬይ አይተምስ ሪኩዌስት ዲቴልስ የሚለውን አሁን መተን ስናይ ኦልሬዲ አሁን ኢሹ ስለተደረገ እንደምታዩት ይሄ 41 ሆኗል። በፊት 131 የነበረው ፒአርቪ 170 ይሄን አልሰራንበትም። ኤስአርቪ 176 እነዚህ ኢሹ ተደርጓል። እዚህ ጋር ክሎዝድ ማየቱ ታሪኩ ኦኬ ቴክኒሻኖቹ እቃዎቹን ስለመውሰዱ መረጃ አገኘ ማለት ነው። ይሄ ክሎዝድ ተደርጓል። ኢሹድ ላይ ቢተው ኖሮ ደበበ ቢተው ኖሮ ኢሹድ ያሳየዋል። ግን ክሎዝድ መሆኑ ኢሹ ተደርጎ ክሎዝ ስለመደረጉ እቃዎቹን አውጥተዋል ቴክኒሻኖቹ ማለት ነው። ሌላው ደግሞ የ177ንም ቢያየው ኦልሬዲ ኢሹ ተደርጓል። ቴክኒሻኖቹ እቃዎቹን ማውጣቱን ቴክኒክ ሄድ ከቢሮ ቁጭ ብሎ ማየት ይችላል ማለት ነው። እቃዎቹን ይሄን እቃ ያወጡበት ኤስአይቪ ነምበር ደግሞ ኤስአይቪ 88 ነው። ይሄኛውን እቃ ያወጡበት እነዚህን እቃዎች ያወጡበት ኤስአይቪ ደግሞ ኤስአይቪ 87 ነው ማለት ነው። ይሄው ኤስአይቪ 88 ኤስአይቪ 87 እነዚህን እቃዎች እስከ ከረንት አቬላቢሊቲያቸው ያሳየናል ማለት ነው። ያው
ስለዚህ አሁን በቀጣይ ቪዲዮ የምንመለከተው ደግሞ ፐርቼዝ ሪኩዌስት ለዚህኛው ፐርቼዝ ሪኩዊዚሽን ክሬት ተደርጓል። ስለዚህ እነዚህን ደግሞ የፐርቼዝ ዲፓርትመንቶች እንዴት አድርገው ግዢ ለዚህ ሰርቪስ ተጫራቾች አሸናፊ ተጫራቾችን እንደሚያደርጉ እናያለን። የዚህ አሴት ማኔጅመንት ዋና ስልጠና አይደለም፣ ምክንያቱም የፐርቼዝ ጋር ተያይዞ ሌላ ራሱን የቻለ በእኛው ባለሙያዎች የተሰጡ ሌሎች ቪዲዮዎች ስላሉ እነሱን ማየት ይቻላል። ግን ከአሴት ማኔጅመንት ጋር ተያይዞ ፐርቼዘሮች ከዚህ ወርክ ኦርደሮች ላይ ፒአርቢ ክሬት ሲደረግ የቱ ጋር ያገኟቸዋል፣ እንዴት ይሄዳሉ የሚለውን በቀጣይ ቪዲዮ የምናይ ይሆናል።